ሰላም የኦሊ ስፖርት ቤተሰቦቻችን፣ በዛሬው ዝግጅታችን የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪምን አስመልክቶ የኤስፒኤን የተባለው የስፖርት ድህረ ገጽ ይዞት የወጣውን መረጃ የምናስቃኛችሁ ይሆናል። የማንቸስተር ዩናይትዱ አሞሪም ለቡድኑ ውጤታማ ለመሆን የሚያነሷቸው ሰበቦች እያለቁ ነው፣ ቁጥሮች አይዋሹም ሲል የጀመረው ዘገባው የእግር ኳስ አሰልጣኝነት በመጨረሻ የቁጥር ጉዳይ ሲሆን፣ በዚህ ረገድም ለሩበን አሞሪም በማንቸስተር ዩናይትድ እያስመዘገቡ ያሉት ቁጥራዊ ስኬት እየተሻሻለ አልመጣም። ጉዳዩ ቀላል የቁጥር ስሌት ነው። ብዙ ጨዋታዎችን ከመሸነፍ ይልቅ ማሸነፍ ብዙ ግቦችን ከማስተናገድ በላይ ብዙ ግብ የማስቆጠርና ካሳለፍካቸው የተሳሳቱ ውሳኔዎች በላይ ብዙ ስኬታማ ውሳኔዎችን የመወሰን ጉዳይ ነው። ነገር ግን አሞሪም አሁን በእያንዳንዱ መለኪያዎች ውድቀቱ እየፈጠነ ነው። ምናልባትም አሁንም የሚመርጠው የ3-4-3 አሰላለፍ በደካማ አቋም ላይ በሚገኘው ቡድኑ ላይ ተጨማሪ ችግር እየፈጠረ መሆኑን እየተገነዘበ ያለ አይመስልም። በአሁኑ ወቅት ማንቸስተር ዩናይትድ አሰልጣኛቸው ሩበን አሞሪም አሁን በኃላፊነት ላይ ካሉት ሰዎች ድጋፍ እንዳላቸው እየተናገሩ ነው። ችግሩ ጊዜያዊ ብቻ እንደሆነና አዲሶቹ ተጫዋቾች ቡድኑን ከተላመዱና ቡድኑ የበለጠ በራስ የመተማመን ስሜት መፍጠር ሲጀምር ነገሮች ይሻሻላሉ ብለው ያምናሉ። ነገር ግን በእግር ኳስ እያንዳንዱ አሰልጣኝ በውጤት ላይ ተመስርቶ ይገመገማል። የአሞሪምም ጉዳይ ከዚህ የተለየ አይደለም። በጨዋታዎች መሸነፍ ከቀጠለ ልክ ከሱ በፊት እንደነበሩት አሰልጣኞች ኤሪክ ቴን ሃግ፣ ኦሊ ጉነር ሶልቤር፣ ሆዜ ሞሪኒዮ፣ ሉዊስ ቫን ሃል እና ዴቪድ ሞይስ ሁሉ መተካቱ አይቀሬ ነው። በተለይም በቅርብ ጊዜያት በብሬንትፎርድ መሸነፋቸው ለአሞሪም ነገሮችን አባብሶባቸዋል። የቀድሞ የማንቸስተር ዩናይትዱ ባለታሪክ ዋይኒ ሩኒ ማንቸስተር ዩናይትድ የአሸናፊነት መንፈሱን አጥቷልና በአሞሪምም እምነት የላቸውም ብሏል። አሞሪም ሲናገር የአሰልጣኝነት ስራውን ስለማጣት እንደማይጨነቅ ተናግሯል። ዩናይትዶች ቅዳሜ በብሬንትፎርድ 3-1 የተሸነፉት በፕሪሚየር ሊጉ በአሞሪም ስር ለ17ኛ ጊዜ ሲሆን በአጠቃላይ ከ33 ጨዋታዎች 34 ነጥብ ብቻ በመሰብሰብ በአማካይ በየጨዋታው ማግኘት የቻለው 1 ነጥብ ነው። የማሸነፍ ንጻሬው በመቶኛ ሲሰላ 27.3 በመቶ ነው። ለማነጻጸር ያህል ግራሃም ፓተር በቅርቡ ከዌስትሃም ሲሰናበቱ የነበራቸው የማሸነፍ ንጻሬ 26 በመቶ ነበር። ይህም ማለት አሞሪም በአሁኑ ጊዜ በፕሪሚየር ሊግ ዘመን እጅግ የከፋ ውጤት ያስመዘገበው የማንቸስተር ዩናይትዱ አሰልጣኝ ነው። በ2014 ከ10 ወራት በኋላ የተባረረው ዴቪድ ሞይስ እንኳን 50% የማሸነፍ እድል ነበረው። ለ24 ጨዋታዎች ጊዜያዊ አሰልጣኝ የነበረው ራልፍ ራንግሊክ በበኩሉ 41.6 የማሸነፍ ንጻሬ ነበረው። የአሞሪም ውጤቶች በአጠቃላይ በጣም ደካማ ናቸው። እሱ ነው የሚያሰልጣኝ ቡድኑን የሚደግፍ ጥሩ ቁጥራዊ መረጃ የለም። በእርሱ ስር ቡድኑ በ33 የሊግ ጨዋታዎች 39 ጎሎችን ሲያስቆጥር በአንጻሩ 53 ጎሎችን አስተናግዷል። አሞሪም በሁሉም ውድድሮች 49 ጨዋታዎችን አድርገው በ21 ጨዋታዎች ሲሸነፉ 19ን አሸንፈዋል። ቡድኑ በተከታታይ 2 የሊግ ጨዋታዎችን አላሸነፈም። በመጋቢት ወር ሌስተር ሲቲን 3-0 ካሸነፉ በኋላም ከሜዳቸው ውጪ ያደረጉትን ጨዋታ አላሸነፉም። ባለፈው ወር በአራተኛ ዙር የካራባኦ ካፕ ጨዋታ በግራምስቢ ታውን በክለቡ 147 ዓመት ታሪክ ከዚህ በፊት ባልተደረገ መልኩ ተሸንፈዋል። ስለዚህ በዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ እና የእግር ኳስ ዳይሬክተሩ ጄሰን ዊልኮክስ ለጂም ራትክሊፍ እና ለጆኤል ግሌዘር ስለ አሞሪም ጉዳይ ሪፖርት ሲያደርጉ እሱን መደገፋቸውን ለመቀጠል ምን ምክንያቶች እንዳላቸው ጠይቋቸው ነበር የተባለ ሲሆን፣ ምንጮች ለኤስፔን እንደተናገሩት አንዱ ዋና ምክንያታቸው ለአሞሪም የተሻለ ተተኪ አሰልጣኝ አለመኖሩ ነው። እንደ ዣቪ፣ ጋሬት ሳውዝጌት፣ ኦሊቨር ግላሰር፣ ፋቢያን ሁሌዘር እና አንዶኒ ኢራዮላ ያሉ ስሞች ከክለቡ ጋር ስማቸው እየተነሳ ነው። ነገር ግን አንዳቸውም ጋር ንግግር መደረጉ አልተረጋገጠም። አሁንም ዩናይትድ መሪዎች አሰልጣኙ ያስመዘገቡት ውጤት በጣም ደካማ እንደሆነ ይረዳሉ ተብሏል። ከሜዳ ውጭም ባሉ ጉዳዮች በክለቡ ውስጥ ችግሮች ነበሩ። በበጀት ቅነሳ ምክንያት ብዙ የክለቡ ሰራተኞች ስራቸውን አጥተዋል። ይህም በክለቡ ዙሪያ ያለውን ሞራል በመጉዳቱ ነገሮችን ለአሞሪም ከባድ አድርጎታል። አሞሪም ወደ ክለቡ ከመምጣታቸው በፊት ለተፈጸሙ ስህተቶችም ተጠያቂ አይደሉም። ለምሳሌ በ2024 ክረምት የተቀላቀሉትን እንደ ጆሹዋ ዚርክዚ እና ማኑኤል ኡጋርቴ ያሉ ተጫዋቾችን የማስፈረም ፍላጎት አልነበራቸውም። በዚያው ክረምት ስኮት ማክቶሚናይ የተሸጠበት ዋጋ ዩናይትድ ለኡጋርቴ ከከፈለው ዋጋ በግማሽ በሚያንስ ሂሳብ ለናፖሊ ተሸጧል። አሞሪም አንድሬ ኦናናን የሚተካ ልምድ ያለው ግብ ጠባቂ እንዲያስፈርሙለት ቢጠይቅም ነገር ግን እንደ ዶናሩማ እና ኢሚሊያኖ ማርቲኔዝ ያሉ ምርጫዎች በጣም ውድ ነበሩ። ይልቁንም ዩናይትድ የ23 ዓመቱን ሴኔ ላመርስን ከሮያል አንትወርፕ በ15 ሚሊዮን ዩሮ አስፈርሟል። ነገር ግን ተጫዋቹ ብዙ ልምድ የለውም። አሞሪም በተጨማሪም ስለ አማካዮች እጥረት ተናግሯል። ነገር ግን ዩናይትድ አዲስ አማካይ አላስፈረመም። ይልቁንም የ21 ዓመቱን ቶቢ ኮሊየርን በውሰት ወደ ዌስት ብሮም ልከው በሱ ቦታ ሌላ ተጫዋች አልተኩም። በእነዚህ ሁሉ ጉዳዮችም ቢሆን አሞሪም በዚህ ክረምት ዩናይትድ ከ200 ሚሊዮን ዩሮ በላይ ወጪ አድርጎ ተጫዋቾችን ማስፈረሙን ማስተባበል አይችልም። አጥቂዎቹን ብሪያን ምቤሞን፣ ማቲያስ ኩናን እና ቤንጃሚን ሼሽኮን አስፈርሟል።
በቡድኑ አፈጻጸም ዙሪያ ቁጥሮች የሚያሳዩት ቡድኑ ምን ያህል ደካማ አቋም ላይ እንደሚገኝ ነው። ምንም ሰበብም ማቅረብ አይቻልም። አሁንም አሞሪም ዩናይትድን እየመራ 50ኛ ጨዋታውን ከሰንደርላንድ ጋር ያደርጋል። ቡድኑ በድጋሚ ደካማ እንቅስቃሴ የሚያደርግ ከሆነ ይህ በኦልትራፎርድ የሚያደርገው የመጨረሻ ጨዋታ ሊሆን ይችላል። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስፔሞስ